ሰላም እንዴት ናችሁ? እንደዚህ አይነት አስገራሚ ቪዲዮዎች እንዲደርሳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ዓለም ካፈራቻቸው ታላላቅ አእምሮች አንዱ የሆነው የአልበርት አንስታይን አእምሮ ከሞተ በኋላ በክብር ተቀብሮ የቀረ ይመስላችኋል? ዛሬ የምነግራችሁ ታሪክ ልክ እንደ ሆሊውድ ፊልም ሊመስላችሁ ይችላል። ነገር ግን ይህ እውነተኛ ታሪክ ነው። የታላቁ ሳይንቲስት አእምሮ በቢራ ካርቶን ውስጥ ተደብቆ አሜሪካን አቋርጧል፣ ትዳር አፍርሷል፣ ሳይንቲስቶችንም ግራ አጋብቷል። ለመሆኑ ይህ ታላቅ አእምሮ የሰረቀው ሰው ማን ነበር? ለምንስ ሰረቀው? እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሚያዝያ 18 ቀን በ1955 ዓ.ም በፕሪንስተን ሆስፒታል ታላቁ ሳይንቲስት አልበርት አንስታይን በ76 ዓመቱ ከዚህ ዓለም በሞት ተለየ። አንስታይን ከመሞቱ በፊት አንድ ጥብቅ ትዕዛዝ አስተላልፎ ነበር። አካሌ ተቃጥሎ አመዱ ማንም በማያውቀው ቦታ እንዲበተን የሚል ነበር። ምክንያቱም ሰዎች መቃብሬ ላይ አምልኮ እንዲያደርጉና አጥንቶችን እንደ ቅዱስ ነገር እንዲመለከቱ አልፈልግም ብሎ ነበር። ነገር ግን አስክሬኑን እንዲመረመር የተመደበው ፓቶሎጂ ባለሙያ ዶክተር ቶማስ ሃርቪ ሌላ እቅድ ነበረው። ታሪካዊ ስርቆት እዚህ ጋር ነው የሚጀምረው። አስክሬኑ በተመረመረ ጥቂት ሰዓታት ውስጥ ዶክተር ሃርቪ ያለማንም ፍቃድ የአንስታይንን ቤተሰቦች ሳያስፈቅድና የሆስፒታሉን ደንብ በመጣስ የአንስታይንን አእምሮ ከራስ ቅል ውስጥ አውጥቶ ወሰደው። ዶክተሩ ይህንን ያደረገው ለሳይንሳዊ ምርምር በሚል ሰበብ ቢሆንም ድርጊቱ ግን ህገወጥ ስርቆት ነበር። አንስታይን ከተቀበረ በኋላ በነጋታው የኒውዮርክ ታይምስ ጋዜጣ የአንስታይን አእምሮ ለጥናት ተወሰደ ብሎ ሲዘግብ ቤተሰቦቹ በድንጋጤ ተዋጡ። ልጁ ሃንሰን አልበርት አንስታይን መጀመሪያ ላይ ክፉኛ ተቆጥቶ የነበረ ቢሆንም ዶክተር ሃርቪ አእምሮውን ለሳይንሳዊ እድገት ብቻ ነው የምጠቀመው ብሎ ቃል በመግባቱ በስተመጨረሻ ፈቀደለት። እና ለምን የአንስታይን አእምሮ በጃር ውስጥ ለ40 ዓመት ተደበቀ? ዶክተር ሃርቪ አእምሮውን ከወሰደ በኋላ ህይወቱ ምስቅልቅሎ ወጣ። ከፕሪንስተን ሆስፒታል ተባረረ። አእምሮውን ይዞ ወጣ። ሚስቱ አእምሮ እንደምትጥልበት ስትነግረው ጊዜ ጥሏት ሄደ። ለሚቀጥሉት 40 ዓመታት ዶክተር ሃርቪ የአንስታይን አእምሮ በ240 ትናንሽ ቁርጥራጮች በመክፈል ጠቅልሎ በሁለት ትልልቅ የመስታወት ዕቃዎች ውስጥ አስቀመጠው። እነዚህ ዕቃዎች በቢራ ካርቶን ውስጥ ተደብቀው በዶክተሩ መኪና የኋላ ወንበር ላይ አሜሪካን አቋርጠዋል። አንዳንዴም አእምሮውን ቤት ውስጥ በሚገኝ የሳይደር ካርቶን ውስጥ ደብቆ ይኖር ነበር። ዓለም አእምሮ የት እንዳለ አታውቅም ነበር። ከብዙ ዓመታት በኋላ በ1980ዎቹ ዶክተር ሃርቪ የአእምሮውን ቁርጥራጮች ለተለያዩ ታዋቂ ሳይንቲስቶች መላክ ጀመረ። ምርምሩም ተጀመረ። ታዲያ የአንስታይን አእምሮ ምን የተለየ ነገር ተገኘበት? አንደኛ፣ ፓሪታ አለው። የአንስታይን አእምሮ የዚህ ክፍል ስፋት ከመደበኛው ሰው በ15% ይበልጣል። ይህ ክፍል ለሂሳብ ስሌት፣ ለቦታ ግንዛቤና ለምስል እይታ በጣም ወሳኝ ነው። ሁለተኛ፣ ግላይል ሴል። በአእምሮ ውስጥ ያሉ ግላይል ሴሎች ቁጥር በጣም ከፍተኛ ነበር። እነዚህ ሴሎች ለአእምሮ ነርቮች ምግብና ጉልበት የሚያቀርቡ ናቸው። ይህም አእምሮ በጣም ንቁና ፈጣን እንደነበር ያሳየናል። ሶስተኛ፣ ኮርፐስ ኮልሰም። በሁለቱ የአእምሮ ክፍሎች በቀኝና በግራ መካከል ያለው ግንኙነት በጣም ወፍራምና ጠንካራ ነበር። ይህም ሁለቱ የአእምሮ ክፍሎች በሚገርም ሁኔታ ተቀናጅተው እንዲሰሩ ረድተውታል። ዶክተር ሃርቪ በስተመጨረሻ በ2007 ዓ.ም ከመሞቱ በፊት የቀረውን የአእምሮ ክፍል ለፕሪንስተን ሆስፒታል መለሰ። ዛሬ የአንስታይን አእምሮ ቀሪ ክፍሎች በፊላደልፊያ በሚገኝ ሙዚየም ውስጥ በክብር ተቀምጠው ለሕዝብ እይታ ቀርበዋል። የአልበርት አንስታይን ታሪክ የሚያስተምረን ነገር ቢኖር ብልሃት በአእምሮ ቅርጽ ብቻ ሳይሆን በጥልቅ ጉጉትና በትጋት እንደሚመጣ ነው። የታላቁ ሳይንቲስት አእምሮ እንዲሰረቅ ባይፈለግም ዛሬ ግን የአእምሮ ለሰው ልጅ እውቀት ትልቅ አስተዋጽኦ አድርጓል። እናንተስ ምን ትላላችሁ? ዶክተር ሃርቪ ያደረገው ነገር ትክክል ነበር ወይስ አይደለም? አእምሮውንስ ማየት ትፈልጋላችሁ? ሐሳባችሁን በኮሜንት አሳውቁኝ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና ለወዳጆቻችሁ ሼር ማድረጋችሁ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰቡ ነው። የሚቀጥለው ቪዲዮ እስከምንገናኝ ሰላም ቆዩ።